አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቤተሰቦች እንዴት ናችሁልኝ? ሰላም ነው? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ጠፍቻለሁ፣ ይቅርታ ማለት ነው። እና ውድ ቤተሰቦቼ ዛሬ በአዲስ ነገር ነው የመጣሁት። አዲስ ነገርም ጥያቄ ነው ማለት ነው። ያው ካወቃችሁም እናንተ ትመልሱልኛላችሁ፣ ካልሆነ ደግሞ ለሚመልስልኝ አካል ሸር እያደረጋችሁ ታደርሱልኛላችሁ ማለት ነው። እና ያው ያለሁት ስደት ላይ ነኝ። ስደት ላይ ሆኜ ወደ ሀገር መግባትም ፈለግኩኝ ማለት እዛ እማዬ ማለት እናቴ ያው ማለት ወደ ትልቅ ሰውነት እየሄደች ስለሆነ ልጅ ወልዳ ልጅ እንደሌላት የሆነች በጣም እያሳዘነች ስለሆነ መንከባከብ ስለፈለኩኝ መግባት ፈለኩኝ ማለት ነው። ግን ደግሞ ገብቼ ምንድን ነው የምሰራው ማለት ምንድን ነው የምሰራው እያልኩ በጣም እየተጨናነኩ ስለሆነ ዶሮ ላርባ ወይስ የፈረንጅ ላም ይሻላል እያልኩ ነው ማለት ነው። ግን ዶሮ ማርባት ከቻልኩኝ ማለት ዶሮ ላርባ ካልኩኝ ካለሁበት አካባቢ ወደ ሌላ አካባቢ ሂጄ ነው። ምክንያቱም አንደኛ ቦታ ውድ ነው ያለሁበት አካባቢ። ቦታ ገዝቼ ለዶሮ እርባታ እንደገና ደግሞ አልችልም። እና አሁን ዋናው ጥያቄ ዶሮ ሳረባ የማረባበት ሀገር ሙቀት ነው ማለት ነው። እና ሙቀት ይችላሉ ወይ ማለት ዶሮዎቹ ሙቀት ይችላሉ ወይ ነው ዋናው ጥያቄ ማለት ነው። እዛም ማለት ለምን ሞቃታማ አካባቢ ሄድሽ ምናምን ካላችሁ እንደ ቦታ ነው። ቦታ ትንሽ እዛ ማለት ቦታ የምገዛው ቦታ ቀለል ያለ ነው ማለት ነው። ስለዚህ ለዛ ነው የሄድኩትኝ። እና ሞቃታማ የሚችሉ ከሆነ ኢንሻአላህ ወይ ዶሮውን እንትን እላለሁ ማለት ነው። ሁለተኛ ደግሞ ላም አሁን የፈረንጅ ላም ስገዛ ውድ ናት ማለት ውድ ናቸው። ውድ ነው የፈረንጅ ላም አይደለም። ግን የፈረንጅ ላም ያኔ ላሚቱን ብቻ በገዛ ችግር የለውም። ምን ለማለት እንደፈለኩ ኢንሻአላህ ይገባቸዋል ብዬ ተስፋ አደርጋለሁ። እና ላማን ብቻ በገዛት ምክንያቱም በጣም ውድ ናት። እንኳን የፈረንጅ ላም ዶሮ እንኳን 2000 ገባ የተባለ ስለሆነ ስለዚህ የፈረንጅ ላም በጣም ውድ ነው የሚሆነው ማለት ነው። እና ኢንሻአላህ ሌላችሁ የፈለጉትን ገብቷችኋል ብዬ ተስፋ አደርጋለሁ። እንግዲህ ኢንሻአላህ እስኪ ዞሮ ሰው ነንና እናስባለን አይደል? ግን አላህ ሁሉንም ነገር አላህ ነው የሚያስተካክለው። ኢንሻአላህ ርዝቄን ደግሞ በሀገሬ ላይ ቢያደርግልኝ አሪፍ ነው። እና ገና ነኝ ያው ልጠይቃችሁ ብዬ ነው እንጂ ገና ነኝ ማለቴ አልወሰንኩም ገና። ምክንያቱም ማለት ብዙ ነገር ያስፈልጋል ለሰው ልጅ ብቻ ከባድ ነው። አልሐምዱሊላህ። እና ይሄን ይመስላል። ኢንሻአላህ እስኪ መልስ እፈልጋለሁ። ኢንሻአላህ ሸር እያደረጋችሁ በተለይ ማለት ሁለቱንም ፈልገዋለሁ። ሁለቱንም ስላችሁ የላሚቱንም ዶሮዎቹ ያኔ ሞቃታማ ችግር የለውም ይችላሉ። ሙቀት ሀገርም ቢሆንም ችግር የለውም እንድትሉኝ ይፈልጋለሁ ማለት ነው። ያው ደግሞ ካልሆነም ደግሞ አይሆንም አይችሉም ሙቀት ሀገር ምናምን የምትሉኝ ከሆነ እንግዲህ ኢንሻአላህ እቀበላለሁ ሁለቱንም ማለት ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ